ሰላም ለእናንተ ይሁን። ይህን መልእክት ለምትከታተሉ በዓለም ዙሪያ ላላችሁ ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም የእግዚአብሔርን ቃል መልእክት ወደ እናንተ ይዤ መጥቻለሁ። ሮሜ 8 ነው። ሮሜ 8 በአራት ክፍል የተከፈለው። ከዛ ውስጥ የመጀመሪያውን እንመለከታለን። ከቁጥር 1 እስከ 11 ያለውን ነው። መንፈስ የእግዚአብሔር መንፈስ ከስጋ ኃይል ነፃ ያወጣል ይላል። አያችሁ፣ ስጋ ኃይል አለው በሰው ልጆች ሕይወት ላይ። ስለዚህ ከሮሜ ቁጥር 1 ስንጀምር በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ከኃጢአትና ከሞት ሕግ ነፃ አውጥቶኛል ይላል። ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይላል። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ ግን የሚኖሩ የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛም፣ መገዛትም ተስኖታል ይላል። ቁጥር 8 ላይ በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። በጣም የሚገርም ነው። በስጋ ያሉት ሲል በገላትያ 5 ከ19 እስከ 21 ያለውን ክፍል መመልከት ይቻላል ማለት ነው። የስጋ ስራም የተገለጠልና እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ እያለ ወደ 16 ይጠቅሳቸዋል። ይህንንም የሚመስሉ ነው ይላል። ከዛም ሊጨምር ይችላል። ከዛ በኋላ ምንድን ነው የሚላል? አስቀድሜም እንዳልኩ ይላል እነዚህን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። በጣም የሚያሳዝነው ይሄ ነው። የእግዚአብሔርን መንግስት ካልወረሰ የሚወርሰው የዲያብሎስን መንግስት ነው። ሲኦል፣ ዲንና እሳት የሚቃጠል ባህር ማለት ነው። ነገር ግን ቁጥር 9 ላይ ስንመጣ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው ይላል። አያችሁ፣ መንፈሳችሁን በጽድቅ ምክንያት ያው ነው ይላል። ነገር ግን ኢየሱስ ክርስቶስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። አያችሁ፣ ይሄ ነው እንግዲህ ከስጋ አርነት ወጥቶ በመንፈስ መኖር የሚለው ከፍታ ማለት ነው። በመንፈስ የሚኖሩ ደግሞ ፍሬ አላቸው። በገላትያ 5:22 ላይ ስንመለከት ፍቅር፣ ደስታ፣ ሰላም እያለ ወደ 9 ነገሮችን ይጠቅሳል። ኢየሱስ ክርስቶስ ያድናል። ስለዚህ የሰው ልጅ ከዚህ አርነት ነፃ ወጥቶ በመንፈስ የሚሆን ኑሮ መኖር የሚችልበትን አቅጣጫ ለማሳየት ይህንን ጸሎት ከኔ ጋር እንዲብላችሁ እንድትጸልዩ ጋብዛችኋለሁ። እኔ ኃጢአተኛና በደለኛ ነኝ፣ ኃጢአቴን በደሌን ይቅር በለኝ። ኢየሱስ ስለ እኔ ኃጢአት እንደሞትክ እንደተቀበል በሦስተኛው ቀን እንደተነሳ አምናለሁ። አንተን ሕይወቴ ጌታና ዳኛ አድርጌ እቀበላለሁ። አሜን። ይህን ጸሎት የጸለያችሁ እኔ ደግሞ ልጸልይ። እግዚአብሔር ሆይ አሁን የጸለዩትን ሰዎች በጌታ በኢየሱስ ስም ሕይወታቸውን፣ ኑሯቸውን፣ ነፍሳቸውን ሁሉ አንተ አደራ አሳልፌ የሰጠው በኢየሱስ ስም አሜን። ይህን ጸሎት የጸለየ አሁን በክርስቶስ ኢየሱስ ሆኗል። ሮሜ 1 ላይ ሲናገር በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። 2 ቆሮንቶስ 5:17 ላይ ደግሞ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ይህን ሕይወት ጋብዛቸዋል። ተባረኩ። ሻለው አሜን።